ከቦሌ እስከ 22 የ15 ደቂቃ ጉዞ ስልኮ ላይ የራይድና የፈረስ አፕሊኬሽን ይጮሃል። ዋጋው 350 ብር ይላል። ለመንገደኛው ወይም ለሳፋሪ ውድ ሊመስል ይችላል። ለአንድ ስራ ፈላጊ ወጣት ደግሞ በ15 ደቂቃ ውስጥ 350 ብር፣ ይህ ማለት በቀን 10 ጊዜ ቢሰራ 3500 አገኛለሁ ብሎ ሊያስብ ይችላል። ነገር ግን እውነታው ይሄ አይደለም። ከዚህ 350 ብር ውስጥ አሽከርካሪ ኪስ ውስጥ ስንት ብር ነው የሚገባው? ዛሬ በኢትዮጵያ ውስጥ ትልቁን የህዝብ የስራ አማራጭ የያዘውን የራይድ እና የፈረስ መተግበሪያዎችን ድብቅ የኢኮኖሚ ቁጥር እናያለን። አሁንም ያተርፋል ወይስ አሽከርካሪዎችን በከንቱ እያደከመ ነው? መጨረሻው ላይ የሚገርም እውነታ ይጠብቃቸዋል። ይከታተሉ። የመጀመሪያው ድብቆች የምንጀምረው ገና መኪናው ሳይንቀሳቀስ ነው። ልክ ስልኩ ላይ መጮህ እንደጀመረ እነዚህ አፕሊኬሽኖች በነፃ ይሰሩ። አሽከርካሪው ካገኘው እያንዳንዱ ሳንቲም ላይ የራሳቸውን ድርሻ ይወስዳሉ። ለምሳሌ እንደ አፕሊኬሽኖቹ አይነት ከ8 እስከ 12% ከአሽከርካሪው ላይ ይወስዳሉ። ዶችን እስከ 350 ብር ላይ 42 ብር አካባቢ ይወስዳሉ ማለት ነው እነዚህ አፕሊኬሽኖች። ስለዚህ ያን ከ350 ብር ላይ 42 ብር ስንቀንሰው ስንት ብር ይቀርባል ማለት ነው? አሽከርካሪ 308 ብር ይቀርባል ማለት ነው። ገና እንግዲህ መኪናው አልተነሳም። መኪናው ሲነሳ የነዳጅ የጥገና እና የኪራይ ወጪ፣ ምናልባት መኪናው ተከራይቶ ከሆነ የኪራይ ወጪም ይቀረዋል ማለት ነው። እሱም ገና አላሰብም። አብዛኛው ሰው የማይቆጥረው ነገር ግን የራይድ ሰራተኞችን ኪስ የሚያደመው ትልቁ ጠላት የመኪና ጥገና ወጪ ነው። በአዲሱ ኢኮኖሚ ማሻሻያ እና በውጭ ምንዛሬ ለውጥ ምክንያት የመኪና መለዋወጫ እቃዎች ዋጋ በከፍተኛ ሁኔታ ጨምሯል። የዘይት ቅያሬ፣ ጎማ፣ የተለያዩ የመኪና ጥገናዎች በጣም ወጫቸው ከቀን ቀን በጣም ጭማሪ እያሳየ ነው። እያንዳንዱ በከተማዋ ላይ የምትነዳው ኪሎ ሜትር መኪናውን ለብልሽት እያቀረበችው ነው የምትሄደው። የዘይትና የሌሎች የጥገና ወጪዎችን በየጉዞ ብናካፍለው ከዛች 350 ብር ላይ ለምሳሌ 50 ብር ለጥገና ያወጣል ብለን ብናስብ አሁን የቀረው ስንት ይሆናል ማለት ነው? 258 ብር ብቻ ይሆናል ማለት ነው። ቀጣይ ወጪ ትልቁ የነዳጅ ወጪ ነው። የመንግስት የነዳጅ ድጎማ እየተነሳ ባለበት በዚህ ወቅት በየቀኑ ነዳጅ መሙላት ከባድ እየሆነ መጥቷል። ከዚያ በላይ ግን አዲስ አበባ ውስጥ ትልቁ ነዳጅ መጣጭ የትራፊክ መጨናነቅ ነው። መኪናው በቆመ ቁጥር ሜትሮ አይቆጥርም፣ ምክንያቱም እየተንቀሳቀሰ አይደለም። ነገር ግን ሞተሩ ስላልጠፋ ነዳጁ እየቆጠረ ነው። ከቦሌ 22 ወይም ደግሞ ከስቴዲየም ወደ ቦሌ ያለውን የትራፊክ መጨናነቅ አስቡት። እያንዳንዱ የሚጠፋው ነዳጅ ከጉዞ ላይ ስንት ብር ሊቆርጥ ይችላል? በአማካይ እስከ 40 ብር ሊቆርጥ ይችላል ማለት ነው። አሽከርካሪው እጅ ላይ አሁን ስንት ይቀራል ማለት ነው? ከ258 ብር 218 ብር ይቀራል ማለት ነው። እስካሁን ያየነው ነገር የመኪናው አሽከርካሪ ራሱ የመኪናው ባለቤት ከሆነ ነው። ግን አዲስ አበባ ያሉ አብዛኞቹ ወጣቶች የራሳቸው መኪና የላቸውም። መኪናው ከባለቤቱ በየቀኑ በውል ወይም በኪራይ ነው የሚወስዱት ማለት ነው። ይህም የዕለት ኪራይ ውል በቀን ከ700 እስከ 1200 ወይም ከዛ በላይ ሊጠየቁ ይችላሉ። ይህ ማለት አንድ የራይድ አሽከርካሪ ወጣት በጧት ሲነሳ ለመኪናው ባለቤት የሚከፍለው 1200 ብር እና የነዳጅ መሙያው ሳይሰራ አንድም ሳንቲም ለራሱ አያስገባም ማለት ነው። ስለዚህ የመጀመሪያዎቹ 4 እና 5 ሰዓታትን የሚሰራው ለባለቤቱ ብቻ ይሆናል ማለት ነው። ታዲያ ይህ ስራ አሁንም ያተርፋል ወይስ አክሳሪ ነው? መልሱ አሁንም ያተርፋል ነው። ግን ለሁሉም አይደለም። ካዥዋል በሆነ መንገድ መኪና ተከራይቶ በትራፊክ ሰዓት ብቻ የሚሰራ ሰው አሁንም ባለው የኑሮ ውድነት መክሰሩ አይቀርም። ነገር ግን በአሁኑ ሰዓት በገበያ ውስጥ ትልቅ ትርፍ እያገኙ ያሉ ሰዎች ሁለት ሰዎች ናቸው። አንደኛ መኪናው ሙሉ በሙሉ የግላቸው የሆነ ምንም የኪራይ ወጪ የሌለባቸው ሰዎች፣ ሁለተኛ ደግሞ ወደ ኤሌክትሪክ ወይም ኢቪ የቀየሩ ሰዎች። ምክንያቱም እነዚህ መኪኖች የነዳጅ ወጪን 40% ይቀንሳሉ። ይህ ማለት ነዳጅ በማይቀዳ መኪና የሚሰሩት አሽከርካሪዎች ከእያንዳንዱ 350 ብር አብዛኛውን ወደ ቤታቸው ይዘው መግባት ይችላሉ ማለት ነው። የራይድ ስራ ከሩቅ እንደሚታየው ቀላል ብር መቁጠሪያ ብቻ አይደለም፣ ጥብቅ የንግድ ስሌት የሚጠይቅ ስራ ነው። እናንተስ ምን ታስባላችሁ? የራይድ እና የፈረስ አሽከርካሪ እየተጎዳ ነው ወይስ እያተረፈ? አስተያየታችሁን ኮሜንት ላይ አስቀምጡልን። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።